አሰላሙ አለይኩም ወራህመቱላህ ወበረካቱ። የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ሰላም እንዴት ናችሁ? ባላችሁበት ያለው ሱብሃነሁ ወተዓላ ጥበቃ በእናንተ ጋር ይሁን። እንግዲህ ዛሬ በአዲስ ትምህርት ነው የመጣሁላችሁ። ቁርአንን እንዴት እንቅራ ነው። ቁርአንን እንዴት እንቅራ ስንል ወደ ቃይዳቱ ኑራንያ መመለስ ግዴታ ይሆንብናል ማለት ነው። ቃይዳቱ ኑራንያን በደንብ አድርገን ተቀራ ነው ቁርአን ለመቅራት ብዙም አንቸገርም። እሺ طيب ቃይዳቱ ኑራንያን በደንብ አድርገን ተቀራ ማለት ነው። አሁን በተደጋጋሚ ብንቀራው ማታ የት ነው የሚወጣው? የትኛው ፊደል ነው የሚወፍረው? የትኛው ፊደል ነው የሚቀጥነው? የትኛው ፊደል ነው ኢንቲባቅ የሚባል ነገር አለ፣ የተገናኙ ፊደሎች ማለት ነው። እነሱን ነገሮች የማይለያዩ ፊደሎች አሉ። ለምሳሌ እንደ ዳል ስንል ሶስት ፊደሎች ሷድ ስንል ሷ እና ዳልን አንድ ጋር አጣብቀን ነው ማለት ነው። ኢንቲባቅ ይባላሉ። አሁን ለምሳሌ እነሱ ማለት ነው። እና ምንድነው የምናደርገው? እስቲ እየቀራን እየተማማረን እናየዋለን ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም። እሺ አደርሱል አወል ሑሩፉል ሂጃኢል ሙፍረደህ። طيب الدرس الأول مالت حروف فيدلنا حجاء مالت يا عربية المفردة بتناطي يا عربية فيدلوش يمتبات مالتنا. طيب زقا يا عربية فيدلوش حاسم من تنعجو مساراتاتشو منشاتشو حاسم من فيدلوش علواتشو እነኝህን 28 ፊደሎች ለማወቅ በሶስት ልንከፍላቸው ግድ ይለናል። እንዴት አድርገን ነው በሶስት የምንከፍላቸው ስንል ሁለት ሐረካት የሚስቡ ከሁለት ተኩል ሶስት የሚስቡና እንዲሁም ሐረካት የማይስቡ ብለን በሶስት እንከፍላቸዋለን ማለት ነው። ወደዛ ተመመለሳችን ፊት ከቢስሚላህ ስንጀምር ቁርአንን በደንብ አጥንተን ወይንም አጥርተን ለመቅራት ቅዋ የሚሆነን ምንድነው? ፊደሎችን ከሚወጡበት ቦታ ማውጣት ነው፣ በመውጫ ቦታቸው ማለት ነው። አሊፍ ባታ ስላልን ቁርአን አሳምረን እንቀራለን ማለት አይደለም። ሲን ከየትኛው ምላሳችን ነው የምትወጣው? በነገራችን ላይ ደርሱላህ ላይ ኢንሻአላህ አላህ ፈቃዱ ከሆነ ወደፊት የምናየው ነው የሚሆነው ማለት ነው። የአረበኛ ፊደሎች ስንት እንደሆኑ ከየት እንደሚወጡ ዘርዝረን ማወቅ ነው። በምላስ የሚወጡ አሉ፣ በምላስ ጫፍ የሚወጡ አሉ፣ በጉሮሮ የሚወጡ አሉ። እነሱን መለየት መቻል ማለት ነው። ልብ ብለን እናዳምጥ እዚህ ጋር ማለት ነው። طيب ቢስሚላሂ ራህማን ራሂም ስንል ቢስ ስንል ሲን ቢስ ሲን የአየር ፍሰት አላት ሲን ስንል ማለት ነው። ሚላህ ስንል ደግሞ ሚላህ ሚም ትቀጥናለች። ሐምዘተል ወስል እቺ ሐምዘተል ወስልና እቺኛዋ ላም ኢድጋም እናደርጋታለን ወደ ላምል ጀላላ ወይንም ለፍተል ጀላል ወደምትባለው ኢድጋም እናደርጋታለን። ምክንያታቸው ተተባለ በፊደሎች መካከል እቺ አሊፈል ወስል በፊደላቶች መካከል ከመጡ አይቀሩም ማለት ነው። በተለይ ሸድ ተፊቷ ተመጣ ማለት ነው ኢድጋም ነው የምናደርጋት። ቢስሚላህ ቢስሚላህ ስንል ላም እቺ ላም ትቀጥናለች ምላሳችን ላይ ማለት ነው። ቢስሚላህ ስንል ሄር ስንል ሯ ትወፍራለች። ለምን ካልን ፈትሐ ስለሆነ ትጠብቃለች። ደግሞ ቢስሚላህ ራህማን አንል ቢስሚላህ ስንል ሯ ሸድ ስለሆነ ደግሞ ትጠብቃለች። ይቺ አሊፍል ወሱልና ላማ ወደ ዳል ወደ ሯ ማለት ነው። አፍዋን ወደ ሯ ኢድጋም እናደርጋታለን። ለምን ኢድጋም አደረግናት? ሯ የሸምስያ ፊደል ናት። የሸምስያ ፊደል ናት። ስለዚህ ኢድጋም እናደርጋለን። ቢስሚላህ ሮህ ስንል ሐ ፍሰት አላት ስንል ማለት ነው። ቢስሚላህ ሮህማ ስንል ማ ሚም ሁለት ሐረካት ሚምን እንስባለን። አሊፈ ሰገይርና ሐረካት ስላላት ማለት ነው። ቢስሚላህ ሮህ ስንል አሁንም ሯ ፈትሐ ናት፣ ትወፍራለች። ሸድ ናት፣ ትጠብቃለች። ሐምዘተል ወስልና አሊፍን ደግሞ ኢድጋም እናደርጋታለን ወደ ሯ ማለት ነው። ቢስሚላህ ራህማን ራሂም ሒ ስንል ሐ ከስራ ናት። ያ መድ ጠብዒና እስከትናመታለይ
ሚም እዚህ ጋር ከስራ ሆና ድንገተኛ ስኩን ትባላለች እንጂ መዱል አሪድ ሊስኩን እንላታለን። ድንገተኛ ስኩን ስለተከሰተ ሚም መጨረሻው ላይ እንደዚህ ሆና ተከሰተች ከያ ቀጥላ ማለት ነው። መዱል አሪድ ሊስኩን ብለን እንሰይማታለን ማለት ነው። ቢስሚላሂ ራህማን ራሂም ቁርጥ እናረጋታለን። ግን ቁርአን ላይ ይቺ ያ 4 ሐረካት 6 ትሳባለች። ግን 4 ብትሳብ በላጭ ናት፣ 2 ትሳባለች። ቢስሚላሂ ራህማን ራሂም ብለን እንደ ቃኢደቱ ኑራንያ አጀማመር ቁርጥ እናደርገዋለን ማለት ነው። ቁርአን ውስጥ ተሆነ ግን ቢስሚላሂ ራህማን ራሂም ማለት እንችላለን። ጠይብ አዳሩሱል አወል አዳር ማለት እዚህ ጋ አዳር ስንል ይችን አሊፍን የመጀመሪያውን አሊፍን እንቀራታለን ከላመል ሸምስያ ጋር ማለት ነው። አል ብለን ቃላቶች መካከል ግን ኢድጋም እናረጋታለን ወይም እንጨፈልቃታለን። ኢድጋም ማለት መጨፍለቅ ወይም አንድን ነገር ወደ አንድ ነገር ማስገባት ማለት ነው። አዳር ስንል አሁን ተአሊፍ እንነሳና ላምን ወደ ዳል ኢድጋም እናደርጋታለን። ዳልን ለምን ኢድጋም አደረግናት? ዳል ሸድ ስለሆነች ናት። የቀመርያን ፊደል ናት ማለት ነው። የአረበኛ ፊደሎች ሸምስያና ቀመርያ የሚባሉ አሉ። እነሱን ተዝፊት ለቅቄላቸዋለሁ ማለት ነው። አዳሩስ ስንል ሲንን በጥርሳችን መካከል ነው። ሯ ትወፍራለች እዚህ ጋር ለምን ከተባለ ዳል ተፊቷ ያለው ፊደል ፈታ ስለሆነ ማለት ነው። አዳርሱል ስንል ላምን ግልጽ እናረጋታለን። አዳርሱል ለምን ከተባለ ግልጽ የምናረጋት ይቺ ሐምዛዋ የቀመርያ ፊደል ስለሆነች ነው። የሸምስያ ፊደሎች እና የቀመርያ ፊደሎች የሸምስያ ፊደሎች ከፊታቸው ሲመጣ ላመል ቀመር ኢድጋም ትሆናለች። ኢድጋም ለይቺ ላማ ኢድጋም ትሆናለች። ግን የቀመርያ ፊደል ደግሞ የቀመርያ ፊደል ሲመጡ ደግሞ እሷ ግልጽ ትሆናለች ማለት ነው። አዳርሱል አወል ዋው ይሄ የሁለቱ ዋው ይጠብቃል። አዳርሱል አወል ወት አው ስንል ይጠብቃል። ምን ስለሆነ ሸድ ስለሆነ ነው። ይሄ ሸዱ ሁለት ዋው ነበር መሆን ያለበት፣ ግን ዋው ብሎ መቅራት ስለማይቻል እዚህ ጋር ያው ሸድ አረጉት ማለት ነው የተጁድ ምሁራኖች። ጠይብ ሑሩፉ ስንል ሑሩፉ ይሄ ሯ ሁለት ይወፍራል። ለምን ዶማ ስለሆነ ዋው ደግሞ መዱን ጠብኢ ይዞ ስለመወዱ መዱ ጠብኢን ዋውን አስከትሎ ስለመጣ ሑሩፉ ወተት እናደርገዋል። ሑሩፉ ብለን ማለት ነው። ሑሩፉ ፊደላት ማለት ነው። አልሂጃኢ ስንል ደግሞ አልሃ የቀመርያ ፊደል ናት። አያችኋት ላምንችን ላምን ግልጽ ያደረግነው ለምንድን ነው? ሀ የቀመርያ ፊደል ስለሆነች ነው። ሂጃ ስንል ደግሞ ጅም 2 ሐረካት እንስበዋለን አሊፍ ስኩን ስላለው ማለት ነው። ሂጃኢ ስንል ማለት ነው 2 ሐረካት እንስበዋለን ጅም። አልሂጃኢል ሙፍረዳህ ላም ግልጽ ሆነች። ለምን? ሚም የቀመርያ ፊደል ስለሆነች ማለት አልሙፍረዳህ ሯ ትወፍራለች። ይችን ደግሞ የመጨረሻዋ ላይ ታመርቡጠዋን ወደ ተዋም ማለት ነው ወደ ሀ እንቀይራለን። አልሙፍረዳህ ብለን የምንቆመው እንጂ ሙፍረዳት አንልም ማለት ነው። ጠይብ በዚህ መልኩ ነው። ጠይብ ሌላው የአረበኛ ፊደሎች 28 ናቸው ብለን መቁጠር ይቻላል። በ3 እንከፍላቸዋለን። እነሱም ብለን 2 ሐረካት የሚስቡ ከ2 ተኩል 3 የሚስቡ ብለን ማለት ነው። 2 ሐረካት የሚስቡት 12 ፊደሎች ናቸው። እነሱን እናያቸው መጀመሪያ ባ ታ ታ 3 ጂም 4 ኸ 5 ራ 6 ዛ 7 ጧ 8 ዟ 9 ፋ 10 ሐምዛ ሀ የደረቷ ማለት ነው 11 ነው። ያ 12 ኢንሻአላህ ተሳሳኩም ተስፋ ይኖረኝ። ጠይብ እነኚህ ናቸው።
ከሁለት ሐረካት እስከ 3 የሚሳቡት እነማን ናቸው ከተባለ ደግሞ ጂም፣ ዳል፣ ዛል፣ ሲን፣ ሺን፣ ሷድ፣ ቧድ፣ ዓይን፣ ገይን፣ ቋፍ፣ ካፍ፣ ላም፣ ሚም፣ ኑን፣ ዋው እነኚህ ናቸው 15 ፊደሎቹ ማለት ነው። መቁጠር ይቻላል። ኢንሻአላህ አልተሳሳኩም ብዬ ተስፋ ይኖረኛል። ሶስተኛዎቹ ደግሞ አሊፍና እንዲሁም ሐምዛ ናቸው። በሶስት ከፈል ናቸው ማለት ነው። ጠይብ እነኚህ ውስጥ የሚወፍሩ ፊደሎች 7 ፊደሎች አሉ። የሚወፍሩ ፊደሎች ማለት ነው። እነሱ ለማን ናቸው? ሷድ ላ የመጀመሪያው ኸ፣ ሷድ፣ ዷድ፣ ጧ፣ ዟ፣ ገይን፣ ቋፍ። ጠይብ ማለሽ በመካከሉ እንትን አልኩባችሁ። እነኚህ ናቸው ማለት ነው። ጠይብ እንዴት ነው የሚወፍሩት ከተባለ ማንኛውም ፊደል ላይ እነሱ ይወፍራሉ። የሚወፍሩ ፊደላቶች ናቸው። እሺ ሚምና ኑን በአፍንጫ ነው የሚወጡት። አፍንጫችንን ይዘን ሚምና ኑንን ማውጣት አንችልም። መሞከር ይቻላል ማለት ነው። አይወጡም። እነሱ በኮሽኮሽ ነው የሚወጡት። የአፍንጫ ፊደሎች ይባላሉ ማለት ነው። ጠይብ ሌሎቹ ከስንት ፊደል ነው የተመሰረቱት? ለምሳሌ ጂም ከተባለ ጂም ከ3 ፊደል ነው። ጂ ያና ሚም ከ3 ፊደል የተመሰረቱ ፊደሎች እነማን ናቸው የሚለውን እነ ሺንን፣ እነ ሲንን፣ እነ ዳልን ማየት ይቻላል ማለት ነው። ባጭሩ እንትኑን ላለማብዛት ማለት ነው። ይሄንን ደቂቃውን ላለማብዛት እና ሰውን ላለማሰላቸት ብዬ እንጂ በጣም ብዙ የሚወራ አለ ማለት ነው። እዚህ ውስጥ በጣም ብዙ የሚወሩ አሉ። ከ3 ፊደል የተመሰረቱት ብዙ ናቸው። ለምሳሌ በራሷ ፊደል ጀምራ በራሷ ፊደል የምጨርሰው ሚም አያችኋት? ይችን ቀዩን ማየት ነው። ኑን፣ ዋው። ለምሳሌ እነኚህ በራሳቸው ፊደሎች ይጀምራሉ። በራሳቸው ፊደሎች ቃላቶቹን ይቋጫሉ ማለት ነው። እና እነኚህ ናቸው እንግዲህ የሚወፍሩ ፊደሎች 7 ናቸው። እነኚህ ውስጥ እንደገና ሐምስ የሚባሉ ፊደል አሉ። ሐምስ የሚባሉ ፍሰት ያላቸው የምንላቸው ብዙ አላቸው። ውስጣቸውን እንግዲህ ለመጀመሪያ ይሄንን ቅራአቱን እንቅራና ማብራራቱ በዚህ መልክ ተሆነ ቅራአቱን እንቅራ። አሊፍ፣ ባ፣ ታ፣ ሳ፣ ጂም፣ ሐ፣ ኸ፣ ዳል፣ ዛል፣ ራ፣ ዛ፣ ሲን፣ ሺን፣ ሷድ፣ ዷድ፣ ጣ፣ ዛ፣ ዓይን፣ ገይን፣ ፋ፣ ቃፍ፣ ካፍ፣ ላም፣ ሚም፣ ኑን፣ ዋው፣ ሀ፣ ሀምዛ፣ ያ እንግዲህ
ለቻናሌም አዲስ ተሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እናንተ የምታውቁትም ካለ ኮሜንት ላይ እያረጋችሁ እኔንም አበረታቱኝ ማለት ነው። እኔም ከስተቴ እንድማር እናንተም ደግሞ እኔ በማውቃት እንድትማማሩ ነው ይሄንን ቪዲዮ እየሰራሁኝ ያለሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።